ሰላም የተከበራችሁ አድማጭ ተመልካቾቻችን እንደምን ቆይታችኋል? አላማችን አብይ አህመድን ከስልጣን ማስወገድ አይደለም ማለ አክቲቪስት ጀዋር መሐመድ። ከአብይ አህመድ መወገድ በላይ የሚያሳስበን ጉዳይ ሌላ ነው ብሏል አክቲቪስቱ። ለመሆኑ ከጠቅላዩ ከስልጣን መነሳት በላይ እነ ጀዋር መሐመድን ያሳሰባቸው ጉዳይ ምንድነው? ተሰሙታላችሁ። የአማራ ፋኖ ጠላቱን እያሳፈረ በድል ላይ ድል እየደረበ በመጓዝ ላይ ነው አለ አርበኛው ምሬ ወዳጆ። የአማራ ፋኖ ምኒልክ ዕዝ መሪ የሆነው አርበኛው ምሬ ወዳጆ ለመላው የአማራ ሕዝብ ጥሪ አስተላልፏል። የአርበኛውን ጥሪ በተመለከተ ያዘጋጀነውን ዝርዝር ታደምጡታላችሁ። በአማራ ክልል በፋኖና በመንግስት ሰራዊት መካከል እየተደረገ የሚገኘው ውጊያ አሁንም እንደቀጠለ ነው። ዛሬ በክልሉ የተለያዩ አካባቢዎች እየተደረገ የሚገኘውን ውጊያና ፋኖ አስመዝግቤያቸዋለሁ ያለውን ድል በተመለከተ የደረሱን መረጃዎች በዝርዝር እናስደምጣቸዋለን። ውድ አድማጭ ተመልካቾቻችን እነዚህን በሰዓቱ ልታደምጧቸው ይገባችኋል ስንል ያዘጋጀንላችሁን አጫጭር መረጃዎች ይዘንላችሁ የቀረብን ስለሆነ ከኛ ጋር በመሆን መረጃዎችን እንድትከታተሉ እንጋብዛችኋለን። አሁን ወደ ዝርዝሩ እንለፍ፣ አብራችሁን ሁኑ። አላማችን አብይ አህመድን ከስልጣን ማስወገድ አይደለም አለ አክቲቪስት ጀዋር መሐመድ። ከአብይ አህመድ መወገድ በላይ የሚያሳስበን ጉዳይ ሌላ ነው ብሏል አክቲቪስቱ። የአብይ ጉዳይ ያለቀለት ጉዳይ ነው። በዚህ ዙሪያ ማንኛውም ኢትዮጵያዊ ጥርጣሬ ሊገባው ይገባም ብሏል አክቲቪስት ጀዋር መሐመድ። አብይን የሚጥለው ሌላ ሳይሆን በኢትዮጵያውያን ላይ እየሰራ የሚገኘው ግፍ ነው ያለው አክቲቪስቱ የአብይ መጨረሻ ተቃርቧል ብሏል። መርጦኛል ያለውን ህዝብ በኢኮኖሚ በማድቀቅ በልቶ ስለማደሩ እንጂ ስለ ሀገሩ እንዳያስብ እያደረጉ በስልጣን ላይ መቆየት እጅግ ጨካኝ የሆኑ የአምባገነን መሪዎች መለያ ነው ያለው አክቲቪስት ጀዋር መሐመድ። ይህ አይነቱ የጭካኔ ድርጊት ደግሞ ለአምባገነን መሪዎች መጥፊያቸው ነው ብሏል። አሁን ሊያሳስበን የሚገባው አብይንና ብልጽግና ሲል የሰየመውን ስብስብ እንዴት ማስወገድ ይቻላል የሚለው ጉዳይ ሳይሆን ቀጣዩ የኢትዮጵያ እጣ ፈንታ ነው ብሏል አክቲቪስቱ በማህበራዊ ድረገጹ ባስተላለፈው መልእክት። በሌላ ዜና የአማራ ፋኖ ጠላቱን እያሳፈረ በድል ላይ ድልን እየደረበ በመጓዝ ላይ ነው አለ አርበኛው ምሬ ወዳጆ። የአማራ ፋኖ ምኒልክ ዕዝ ዋና ኃላፊ የሆነው አርበኛው ምሬ ወዳጆ ለመላው የአማራ ሕዝብ ጥሪ አስተላልፏል። አሁን ፋኖ የመንግስትን ጉራ አስተንፍሶ በአንጸባራቂ ድል ወደፊት እየገሰገሰ ያለበት ጊዜ ላይ ነን ብሏል ምሬ ወዳጆ። የአማራ ፋኖ ምኒልክ ዕዝ ፊት አውራሪው አርበኛው ምሬ ወዳጆ ፋኖ በወሎ ቀጠና እያስመዘገበ ካለው ተከታታይ ድል በተጨማሪ በሸዋ በጎጃምና በጎንደር ሰሞኑን እየተገኘ ያለውን ድል ታሪክ በደማቁ ይጽፈዋል ብሏል። ፋኖ በአራቱም አቅጣጫዎች ከመንግስት ሰራዊት ጋር እያደረገ በሚገኘው ትግል ውስጥ መሳሪያ ሳይታጠቁ መሳሪያ እየማረኩ የሚገኙ አርሶ አደሮች በአካባቢው ለሚገኙ የፋኖ መዋቅሮች እያስመዘገቡ የመረጡትን መሳሪያ መታጠቅ እንደሚችሉ የገለጸው ምሬ ወዳጆ የአማራው አርሶ አደር ከፋኖ ወንድሞቹና እህቶቹ ጎን በመቆም እያደረገ የሚገኘውን የነጻነት ተጋድሎ አድንቆ ይህ ህዝባዊ ትግል ተጠናክሮ እንዲቀጥል ለአማራ ህዝብ ጥሪውን አስተላልፏል። በሌላ ዜና በአማራ ክልል በፋኖና በመንግስት ሰራዊት መካከል እየተደረገ የሚገኘው ውጊያ አሁንም እንደቀጠለ ነው። ዛሬ በክልሉ የተለያዩ አቅጣጫዎች እየተደረገ የሚገኘውን ውጊያና ፋኖ አስመዝግቤያለሁ ያለውን ድል በተመለከተ የደረሱንን መረጃዎች እናጋራችሁ። ጦርነቱ ተጠናክሮ ቀጥሏል። በሸዋ በጎንደር በጎጃምና በወሎ በመንግስት ሰራዊትና በፋኖ ኃይሎች መካከል እልህ አስጨራሽ ውጊያዎች እየተደረጉ ነው። ዛሬን ጨምሮ ባለፉት 3 ቀናቶች በክልሉ የሚገኘውን ውጊያ በተመለከተ ከመንግስት በኩል የተባለ አንዳችም ነገር ባይኖርም ፋኖ ግን ተደራራቢ ድሎችን እየተጎናጸፈ መሆኑን እየተናገረ ነው። ፋኖ ለተከታታይ ቀናት ከመንግስት ኃይሎች ጋር ባደረገው ውጊያ የመቅደላ ወረዳ ዋና ከተማ የሆነችውን ማሻ ከተማን፣ ደብረ ዘይት ከተማን እንዲሁም የደሴ ዙሪያ ወረዳን በቁጥጥሩ ስር አስገብቷል። ከዚህ በተጨማሪም 019 ቀበሌ አስገድዶ ቀበሌን ጨምሮ በደሴ ከተማ አቅራቢያ የሚገኙ ሞቴ ቀበሌ፣ አያታ ቀበሌ፣ ጸዲ ገበያ ቀበሌ እንዲሁም እሁዲት ቀበሌና አጥንት መስበሪያ ቀበሌም በፋኖ እጅ መውደቃቸውን ፋኖ አስታውቋል። መረጃውን ስናጠናቅር ናስር ሚዲያንና መረብ ሚዲያን በዋቢነት ተጠቅመን ነው። ውድ አድማጭ ተመልካቾቻችን የዕለቱን አጫጭር መረጃዎች ከማጠቃለላችን በፊት ርዕሰ ወሬዎቹን በድጋሚ እንገራችሁ። አላማችን አብይ አህመድን ከስልጣን ማስወገድ አይደለም ብሏል አክቲቪስት ጀዋር መሐመድ።
የአማራ ፋኖ ጠላቱን እያሳፈረ በድል ላይ ድል እየደረበ በመጓዝ ላይ ነው አለ አርበኛው ምሬ ወዳጆ። በአማራ ክልል በፋኖና በመንግስት ሰራዊት መካከል እየተደረገ የሚገኘው ውጊያ አሁንም እንደቀጠለ ነው። ውድ አድማጭ ተመልካቾቻችን ለአሁኑ ያዘጋጀንላችሁ መረጃ የስካሁኑ ነበር። ዳግም በሌላ መረጃዎች እንመለሳለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ የሚዲያችን ቤተሰብ በመሆን ለሚዲያችን ያላችሁን አጋርነት እንድትገልጹ በዚህ አጋጣሚ ጥሪያችንን እናስተላልፋለን። ለአሁኑ በዚህ እንሰናበታችሁ። ሰላም ቆዩን።